አሁን ብሩኬን እኔ አድርጌዋለሁ። እንዳፈቀረኝ ቢያንስ ነግሮኛል። በቃ ሴትነት እንደዚህ ነው። ወግን ማዕረግን መጠበቅ፣ ስሜትን መቆጣጠር፣ ራስን መግዛት በጣም ትልቅ ነገር ነው። በነገራችን ላይ ሰው ራሱን መግዛት ከቻለ ብዙ ነገሮችን መቋቋም ይችላልና ሰላም ጤና ይስጥልን። ውድና የተከበራችሁ በመላው ዓለም የምትገኙ የአዳም ዘሮች የሰው ልጆች በሙሉ ሰላማችሁ በያላችሁበት እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝዝት ትርፍርፍ በልኝ። እንደምን ሰንብታችኋል? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እኔ ጋር ያለ ሰላም፣ እኔ ጋር ያለ ሙሉ ጤና እናንተ ጋርም እንዲሆን የዘወትር ምኞቴም ጸሎቴም ነው። እንደምን ሰንብታችኋል? ደህና ናችሁ ወይ? ደህና ነኝ፣ እግዚአብሔር ይመስገን። ባንቺ የተዋሕዶ ልጅ ነኝ። ዛሬም ተመልሼ በአዲስ ቪዲዮ መጥቼላችኋለሁ። በአዲስ ቪዲዮ ስመጣ እንግዲህ ታምኔሉን እንዳያችሁት ነው። ወደ ዛ ርዕስ ከመግባቴ በፊት እንዴት ቆያችሁልኝ? ደህና ናቸው ወይ? በጣም ተጠፋፍተናል። ጠፋሁባችሁ። እኔ ራሱ ከስራ ጋር እየተመቸኝ አልነበረም። በጣም ቢዚ ነበርኩኝ። ለዛ ነው እንደዚህ በቪዲዮ ማልመጣው እና ይቅርታ የኔ ወዶች። ደግሞ ለድምፄ በጣም ይቅርታ፣ ጉንፋን ይዞኛል። እኔ ጋር ያለ ሙሉ ጤና ብዬ መግቢያው ላይ ብያለሁ እና ትንሽ ጤና ያሁን ጉንፋን ነው በእርግጥ ይዞኛልና አይንካችሁ፣ ክፉ አይንካችሁ። በእውነት ጉንፋን ቀርቶ እንቅፋት አይምታችሁ። ቅዱስ ሚካኤል ጠብቃችሁ፣ በያላችሁበት ፈጣሪ ጠብቃችሁ እና እንዴት ናችሁልኝ? እየበረታችሁ ነው አይደለ? ስራ እንዴት ይዟችኋል? በርቱ፣ ጠንክሩ የኔ ጀግኖች፣ የኔ ብርቶች፣ የኔ ጎበዞች። እናንተ ጀግኖች ናችሁ፣ ጎበዞች ናችሁ። እናንተ እየቀለጣችሁ ለቤተሰብ ሻማ ሆናችሁ የምትበሩ፣ እናንተ እየደከማችሁ ለሌሎች ጉልበት የምትሆኑ፣ እናንተ እያጣችሁ ለሌሎች የማግኘት ምክንያት የሆናችሁ ብርቱ እህት ወንድሞች ናችሁ፣ ስደት ላይ ያላችሁ። ስለዚህ የዛሬን ድካማትዩ ነገ ላይ የምናገኘውን ፍሬ ማየት አለብን። ለዛ ደግሞ እኛ ራሳችን መጠበቅ ያለብን፣ ቡክኖች መሆን የለብንም። የምናደርጋቸውን ነገሮች ደግሞ በአግባቡ ማድረግ አለብን። ለሁሉም ነገር በስርዓት ማድረግ አለብን፣ በልኩ ማድረግ አለብን። ምክንያቱም እኛ የምንለፋው የምንደክመው ነገ የተሻለ ነገር ለማግኘት፣ ነገ የተሻለ ህይወትን ለመኖር ነው። ለዛ ደግሞ ከአሁኑኑ መቆጠብ፣ ከአሁኑኑ መዘጋጀት ስላለብን ለራሳችሁ አስቡ ልላችሁ ወዳለሁኝ። ለቤተሰብ የምታደርጉትን ነገር በልኩ በአግባቡ አድርጉ እሺ ውዶችዬ። እንዲሁም ደግሞ ለሁሉም ነገር በቃ ለራሳችሁ ልብስ የምትገዙ ከሆነም በአመት አንዴ ወይ ሁለቴ ብትገዙ በቂ ነው እና ከልብስ ይልቅ ደግሞ ወርቅ ነገር እንደዚህ መሬት ብትገዙ መልካም ነው ብዬ አስባለሁ። ነገ ብትቸገሩ፣ ብትታመሙ፣ የሆነ ነገር ብፈጠር ሽጣችሁ ልትጠቀሙ ስለምትችሉ እንደዛ አድርጉ። ራሳችሁን ጠብቁ፣ እግዚአብሔር ይጠብቃችሁ። እኛ ስንኖር ነው ለሌሎችም የምንተርፈው አይደለ? እኛ ስንበቃ ነው፣ በሁለት እግራችን ስንቆም ነው ለሌሎች ደግሞ ልንተርፍ የምንችለው። ስለዚህ ከአሁኑ እኛ ራሳችን ጠብቀን ለሌሎችን መትረፍ፣ እኛንም ማገዝ፣ ለራሳችንም መሆን ያለብን ማለት ነውና እግዚአብሔር እንግዲህ አስተዋይ ልቦናን ሰጥቶ ራሳችንን እንድንችል ለራሳችን እንድናስብ እግዚአብሔር ይርዳል እና የኔ ውዶች በርቱልኝ። እንግዲህ ዛሬ የመጣሁት ደግሞ ታምኔሉን እንዳያችሁት ነው። በጣም ደስ ብሎኝ ነው። ሆነም ቀረም በቃ የሰው ልጅ ማለት ፕራንክም ሊሆን ይችላል፣ ውሸትም ሊሆን ይችላል። ፕራንክ እንኳን አይደለም ማለት ከካሜራ ጀርባና ካሜራ ላይ ያለው ነገር ሊለያይ ይችላል። እሱን እግዚአብሔር ነው የሚያውቀው። ግን ለሰው ልጅ በቃ አስተማሪ ነው ይሄ ነገር፣ የሃይሚና የብሩክ ነገር ማለት ነው። እና አስደስተውኛል። የምሬን ነው የምላችሁ። ምክንያቱም ሴት ልጅ በቃ ስትል ደስ ይላል። የምሬን ነው የምላችሁ። ራሷን አክብራ ራሷን አስከብራ የፍቅር ጥያቄ ወንድ ልጅ ሲያቀርብላት በቃ ደስ ይላል። ይሄ ነው ወጋችን፣ ማረጋችን፣ ያደግንበት የኖርንበት ኢትዮጵያዊነታችን እንደዛ ነው። አሁን ላይ ግን ተገላብጦች ሆኖ ብዙዎች እየተነፋረቁ አፈቅርሃለሁ ወድሃለሁ እያሉ ከአንድም 4 5 6 እየተመላለሱ በሚጠይቁበት ሰዓት እህታችን ሃይሚ አኮራችን። እውነት በጣም ደስ ያለኝ በቃ ስንት ዓመት እንደሆነ 2 ዓመት አብረው ኑሮ ሲወጡ ሲገቡ ሲበሉ ሲጠጡ ሲገባበዙ ስጦታ ሲሰጣጡ የትኛውን ቦታ ላይ ሳይለያዩ ቆይተው ምንም ነገር ስሜት አላት። እሷ በጣም ትወደዋለች፣ ታፈቅረዋለች። ግን ሳትነግረው ከወንዱ ይምጣ ብላ እስከዛሬ አምቃ ይዛ ፍቅሩን ሲገልጽላት ለዛውም ተንደርድራ ወዲያውኑ እሺ ምናምን አላለችም። እንግዲህ የእውነቴን ነው የምላችሁና
በቃ 2 ቀን ሙሉ አስባ ሰከን ብላ ስለ ነገ አይደለም ለዛሬ ነገ ይሄ ልጅ ይከዳኛል አይከዳኝም ምናምን የሚለውን ነገር አስባ ነው መልስ የሰጠችው ማለት ነው። እና በጣም ደስ ያለኝ በቃ ሴትነት ይሄ ነው። የምሬን ነው የምላችሁ። እራሳችን ስናስከብር ሌላ ሰውም ያከብረናል። ብሩክም ይህን ሁሉ ጊዜ ቆይቶ አሁን የፍቅር ጥያቄ ያቀረበላት ዘልዛላ ብትሆን አያቀርብላትም ነበር። ብሩክ በጣም ስነ ምግባር ያለው ልጅ ነው እንደምታዩት ማለት ነው። ውበት ብቻ አይደለም፣ ስነ ምግባሩ በጣም ደስ ይላል። እንደ ሌሎች ልጆች አይደለም። በቃ ምንም ነገር ከሴቶች ጋር ስልከሰከስ አይታይም። ምንም ነገር በቃ ጨዋ ሰው ነው እና እንግዲህ እሷም ወጣ ስለማትል ከወንዶች ጋር ስለማትለጠፍ ነው የመረጣት። እና ያው አብራችሁ ስትቆዩ ብዙ ነገር ታያላችሁ አይደለ? ስለዛ እያየ ትሆነኛለች ብሎ ስላሰበ የፍቅር ጥያቄ ያቀረበላት እጅግ በጣም ደስ ብሎኛል። የምሬን ነው የምላችሁ። በቃ ሴትነት እንደዚህ ነው። ወግን ማዕረግን መጠበቅ፣ ስሜትን መቆጣጠር፣ ራስን መግዛት በጣም ትልቅ ነገር ነው። በነገራችን ላይ ሰው ራሱን መግዛት ከቻለ ብዙ ነገሮችን መቋቋም ይችላል። እና እሷ ደግሞ ራሷን ገዝታ ቁጭ ብላ ፍቅሩን ባይገልጽላት እንኳን እሷ አትገልጽም። በቃ ምናልባት በሆኑ ነገሮች ልታሳይ ትችላለች እንጂ እንደዚህ ከአንደበቷን አወጣ አትናገርም። ብዙውን ጊዜም ደግሞ ቪዲዮ ላይ እናያለን እያየንም ነበረ። አንደበት አወጣ አፈቅራለሁ ባትልም ብዙ ነገሮች እሱም ብሎ ሴቶች አፈቅራለሁ እያሉ ሲመጡ ታማ ሆስፒታል ስትገባ በቃ ብዙ ነገር ስትሆን ነበረ። ያ ደግሞ እንደምትወደውና ለሱ ስሜት እንዳላት የሚያስታውቅ ነበረ እና ሆኖም ግን እሱም ለሱ ስሜት እንዳላት እያወቀ ጸጥ ብሎ ምናምን ነገር ለዚህ መብቃታቸው እጅግ በጣም ደስ ብሎኛል። እንደ ሴት ኮርቼባት አለው። ምክንያቱም ከሌሎች አንጻር ማለት ነው። በተለይ ቡታጅራ አካባቢ ያሉ ሴቶችና ወንዶች በጣም እኔ እንጃ ለዩቱብ ብሎ ከክብራቸው ብርን አስበልጦ ከክብራቸው ጥቅምን አስበልጦ እየተጓዙ ያሉበት ሰዓት ነው። ለቤተሰቦቻቸው ሳያስቡ ለራሳቸው ክብር ሳይጨነቁ ነገ ለሚመጣው ፍሬ ለሚወለደው ልጅ ለሚመሰረተው ቤተሰብ ሳያስቡ የዛሬን ደስታ ብቻ የዛሬን ስኬት ብቻ እያዩ ብዙ ነገሮችን እያበላሹ አሁንም እያያችሁ ነው። በዚህ ልጅነት አግብቶ መፍታት እንደዚህ በቃ ምንም የማይመጥናቸውን ነገር እያደረጉ ባሉበት ሰዓት ራስን ጠብቆ የፍቅር ጥያቄ ማለት መቀበል ማለት በጣም ደስ የሚል ነገር ነው እና ሀይሚዬ እንኳን ደስ ያለሽ የኔ እናት። እግዚአብሔር አምላክ መጨረሻችሁን ያሳምርላችሁ፣ የዓለም ያርገው። እንግዲህ ብሩክ አፍጥንና ሽማግሌ ላክ፣ ከዛ እንግዲህ ሰርግ ምናምን እንብላ ማለት ነው። ግን ሀይሚ ምን እንዳለች እንስማ እስኪ። ለሱ ስሜት እንዳላትና እስከ ዛሬ ሳትናገር ቆይታ ከሱ በመውጣቱ ደስተኛ እንደሆነች እየተናገረች ነው ማለት ነው። እስቲ እንስማ። አሁን ብሩኬን እኔ አድርጌዋለሁ። እንዳፈቀረኝ ቢያንስ ነግሮኛል። በቃ እና በጣም እድለኛ ሴት ነኝ። በጣም ብሩኬን በቃ እንጃ ከዚህ በላይ ማውራት አልፈልግም። እና እስቲ ቀልደውለት እንቅልፍ እምቢ ስላለኝ ነው አሁን ራሱ በቃ አለ አይደለ ብዙ ነገሮችን እያወጣሁ እያወረድኩኝ እያሰብኩኝ ምናምን ነበርና ከዚህ በላይ እሱንም ማስጨነቅ ከፈልግኝ አያቸው። ከዚህ ንግግር ራሱ ብዙ ነገር መማር እንችላለን። የምሬን ነው የምላችሁ። ብሩክን እኔ አድርገዋለሁ። ይሄ ማለት ምንድነው? ብዙ ዋጋ እንደከፈለችለት የሚያሳይ ነው ማለት ነው። ብሩክን የራሷ ለማድረግ ብዙ ዋጋ ከፍላለች። እንደዛም ሆኖ ነው የተሳካላት። ትዕግስት ብዙ ነገር ያስገኝልናል እና የታገሰች ነፍስ ደስ ይላል። እግዚአብሔር እኔ ደስ ነው ያለችኝ በቃ ማለት እኔ እንጃ። እና አዎ አንቺም እድለኛ ነሽ፣ እሱም እድለኛ ነው። ምክንያቱም አንቺም ከሌላ ወንዶች ጋር ስትለጣጠፊ አትታይም። ጨዋ ልጅ ነሽ፣ ስትር ያልሽ ልጅ ነሽ። እሱም ደግሞ እንደዛው ከሴቶች ጋር እንደዚህ ምናምን ነገር ሲሆን አይታይም። ብዙውን ጊዜ ተጣልታችሁ ታውቃላችሁ፣ ተኮራርፋችሁ ታውቃላችሁ። ግን በዛን ሰዓት የማይሆን ነገር ውስጥ አልገባችሁም። አንድ ብቻ ነው ፍቅረኛ ነው ምናምን ብለሽ ይዘሽ የመጣሽው። እሱም ያው ዩቱብ ለሱ ለመክፈት ነው ለዛ ልጅ እናውቃለን። ግን በጣም ደስ ብሎኛል እውነት። አያችሁ አይደለ? ብዙ ነገር እያወረድኩ እያወጣው ነበረ እያሰብኩ ነበረ አለች። በቃ ማለት ደስ ይላል። እግዚአብሔርን ሴት ልጅ ሁና
እንግዲህ አስቡት። እኔ እንጃ አላቅም እግዚአብሔርን። ለዛውም በዚህ ዘመን እንግዲህ ለዛውም የሚያምር ቁመና ያለው ምናምን ወንድ ሴቶቹ በዙሪያው እንደዚህ እየሆኑ ምናምን ያን ነገር ተቋቁማ የራሷ ያደረገች ጀግና ሴት መጨረሻችሁን ያሳምርላችሁ። እና በዛ ላይ ደግሞ ማሰብ የሚባል ነገር በጣም ትልቅ ዋጋ አለው። አያችሁ አይደለ? በቃ የሆነ ነገር ስለተባለ ብቻ ወዲያውኑ ተንደርድረን እሺ ማለት የለብንም። ለነገ ማሰብ አለብን። ዛሬ ላይ ያ ደስታ ነገ ምን እንደሚፈጠር አይታወቅም አይደለ? ለነገም ማሰብ፣ የዛሬን ደስታ ስናስብ ነገ የሚፈጠረውን ነገር ማሰብ ስላለብን ቁጭ ብለን ከራሳችን ጋር መወያየት አለብን ብዬ አስባለሁ። አእምሯችንና ልባችንን ማስማማት አለብን። አንዳንዴ የሆነ ውሳኔ ልንወስን ስንል አእምሯችንና ልባችን ይጋጫል። አንዱ ልቦናችን በቃ ይሁን ምናምን ይላል፣ አእምሯችን ደግሞ አይሆንም ነገ እንደዚህ ቢሆንስ ምናምን የምልበት አጋጣሚ ይኖራል። ሁለቱም ማይስማሙበት ነገር ማለት ነው። ግን በጸሎት ቆም ብሎ በማሰብ በተለያዩ ነገሮች አእምሯችንና ልባችንን አንድ አድርገን ሀሳባችን ሳይጋጭ ራሳችን በቃ አሳምነን እዛ ውስጥ መግባት እንዳለብኝ ነው የምሰማኝ። ሁላችሁም ለፍቅር ብቻ አይደለም፣ ለስራ ሊሆን ይችላል፣ ለሁሉም ነገር ሰከን ብሎ ማሰቡ መልካም ነው ብዬ አስባለሁ። ቾክሎ አለመወሰን። ምክንያቱም ቾክሎ የወሰኑት ምን ላይ እንዳሉ እናውቃለን። የምሬ ነው የምላቸው። አሁን ብዙ ሰዎችን እዚህ ምሳሌ አድርጌ ማቅረብ ይችላለሁ፣ ግን አስፈላጊ አይደለም እና እየሮጡ ይወስኑና ደግሞ እየሮጡ የማይሆን ነገር ውስጥ ይገባሉ። ለክብራቸው፣ ለቤተሰባቸው፣ ለምናቸውም ሳያስቡ ብዙ ነገራቸውን እያበላቸው ያሉ ሰዎች ናቸው። ግን ዛሬ ውሳኔ ላይ ነገ የሚመጣውን ነገር ማሰብ አለብን። ለነገ ለቤተሰቦቻችን፣ ለልጆቻችን፣ ለህይወታችን፣ ለብዙ ነገራችን ማሰብ አለብን። ስለዚህ ሴቶች ስታስቡ፣ ወንዶችም የትኛውም ነገር ለማድረግ ስትሞክሩ ቆም ብላችሁ አስቡ። የምሬ ነው የምላችሁ፣ አትጎዱበትም፣ እንደውም ታተርፉበታላችሁ እንጂ እና እግዚአብሔር ይርዳን ሁላችንንም። በጣም ደስ ብሎኛል በነ ሀይሚ ጉዳይ። ይሄ ነው በቃ ሴትነት፣ ይሄ ነው ጥንካሬ፣ ይሄ ነው። ቢሆንም ባይሆንም ይሄ ሪል ነው፣ ግን ድራማ ቢሆን እንኳን ለሰዎች አስተማሪ ነው። በቃ የምሬ ነው የምላችሁ። ማይሆን ነገር ዝሙትን ከሚያስተምሩ ማይሆን ነገር የሆነ እንጃ እኔ ምን ብዬ ልንገራችሁ፣ ይሄን ከሚያስተምሩ በቃ ይሄ ስርዓትን፣ ወግን፣ ማዕረግን እንደማስተማር ነው ብዬ ነው ማምነው። የምሬ ነው የምላችሁ። እኔ አሁን የተማርኩት በቃ ወግን ነው። ሴት ልጅ ትጠየቃለች እንጂ አትጠይቅም። በድሮ ጊዜ አይደል እንዴ? በድሮም አይባልም፣ እስካሁንም ያለ ነው፣ ያደግንበትም ነው። እንግዲህ ሴት ልጅ አፍ አወጥታ አፈቅራለሁ ምናምን ብላ አታለቅስም። እንዴት ነው እኔ ላኖረው ነው ሊያኖረኝ ነው እንደዚህ ያልክሽ ምናምን ለምነው አይሆንም። ምናልባት እንዳፈቀርኩት ካፈቀርኩ አንድን ሰው እንድረዳኝ የቻልኩትን ነገር ማድረግ እችላለሁ እንጂ አፍ አወጥቶ መናገር ይከብዳል። ግን እንደዚህ አልቅሰው 4፣ 5፣ 6 እየተመላለሱ ራሳቸውንም ቤተሰቦቻቸውንም ባህልንም ወግንም ሃይማኖትንም ዝቅ የሚያደርጉ ብዙ ሰዎች አሉና ከዚህ መማር አለባቸው ብዬ አስባለሁኝ። ይሄ መከበር ነው ብዬ ነው የማስበው። አሁን በክብር ሽማግሌ ይልካል፣ በክብር ያገባታል፣ በክብር ሁሉም ነገር ይከናወናል እና ደስ ብሎኛል። በቃ እኔ እስከ ዛሬ አይመቹኝም ነበር፣ ሁሉም በቃ ውሸት ነው ብዬ ስለማስብ ህይወታቸው። ግን አሁን ይሄ ስላስደሰተኝ እይቴን በጣም ላደንቃት ፈልጋለሁ። የኔ ጨዋ የዓለም ያደርግልሽ። ብዙ ቻሌንጅ እንዳለፈች ነው የሚሰማኝ። የሆነ የተጎዳች አይነት ልጅ ነች እኔ ብዬ ነው የማስበው። ብዙውን ጊዜ ሚዲያ ላይ ያው ትንሽ ጫፍ ሰው ካልያዘ አያወራም። እነ አብርሽ ደግሞ ወንድሞቿ እንዳልሆኑ ምናምን ይነገራል። እሷ ወሎዬ እንደሆነች እነሱ ጋር መታ በሆነ አጋጣሚ ኖረች እንጂ አባት እናቶቿ እንዳልሆኑ ምናምን ነገር ብዙ ነገር ይነገራል። እና እንደዛ አይነት ቻሌንጅ ምናምን ያሳለፈች እህት ከሆነች ደግሞ እንግዲህ ብሩክ ያደራህን እግዚአብሔር አምላክ እንግዲህ መጨረሻችሁን ያሳምርላችሁና አብራችሁ ኑሩ ላለውኝ። እናንተም ከዚህ ተምራችሁ ስትር ብላችሁ ራሳችሁን አስከብራችሁ ከብራችሁ ለቤተሰቦቻችሁም ለራሳችሁም ክብር ስትሉ ነገ ትዳር ይዛችሁ ስትቀመጡ ብዙ ነገር ሊመጣ ስለምችል ትከበራላችሁ። በቃ እኔ ለምኜ ነው እንጂ ያመጣው። ትናንትና እንደዛ ስትሆኝ እያለ ባለፈው አብረሽ እያለ ነበረ ሮታል። እንዴት አድርገሽ እጅሽ ላይ እንዳስገባሽኝ የረሳው መሰለሽ እንደ እያላት ነበረ። አልቅሰሽ ተለማምጠሽ ነበረ እጅሽ ላይ ያስገባሽኝ፣ ዛሬ እንደዚህ ሆንሽ እያለ የናቃት ነበረ።
እና እንደዚህ ላለመናቅ ስሜታችን ገታ አድርገን በስሌት አስበን ወደ ውሳኔ መግባት እንዳለብኝ ነው የሚሰማኝ። ለራሳችን ክብር ማለት ነው፣ ለቤተሰቦቻችን፣ ለወደፊታችን በቃ እንደዛ መሆን አለብን እላለሁኝ። እንግዲህ እግዚአብሔር ይጠብቀን ሁላችንንም። እወዳችኋለሁ፣ አከብራችኋለሁ። ከዚህ በኋላ እንደዚህ አጫጭር ቪዲዮ እየሰራው ለመምጣት ሞክራለሁኝ። እንግዲህ ጊዜ እንድኖረኝ ጸልዩልኝ። አሁን ደግሞ በጋ ገብቷል፣ ትንሽ ሙቀት ምናምን አለ፣ ቦታ እንቀይራለን ምናምን፣ ግን ይሁን እግዚአብሔር አለ። እናም ወዳችኋለሁ፣ አከብራችኋለሁ። መልካምና ያማረ ቀን ተመኘውላችሁ። ላይክ እያደረጋችሁ ሼር፣ ሰብስክራይብ እያደረጋችሁ እሺ፣ ለሌሎች አደርሱ። አመሰግናለሁ። መልካም ቆይታ